አብርሽና እንዴ በእግዚአብሔር ነው እንደዚህ የምትሆነው? ትመለሳለህ አትመለስም? አንተ ወደ አይምሮ ትመለሳለህ አትመለስም? አሁን አብርሃም ልጁን ከሩታ ለመውሰድ ከፍተኛ የተባለ ጥረትን እያደረገ መሆኑን አረጋግጠናል ማለት ነው። በየትኛውም አጋጣሚ አብርሃም ከሩታ ጋር የሚለያይና ይህንን የፍቺ ወረቀት የሚፈርም ከሆነ ልጁን በቅድመ ሁኔታ በእጁ ማስገባት እንደሚፈልግ አረጋግጫለሁ ማለት ነው። እስካሁን ድረስ ይህንን ሁሉ ነገር እያደረገ ያለውም ወረቀቱን ሳይፈርም የሚቆየው ከሩታ ጋር ለመቀጠል ካለው ፍላጎት የተነሳ ሳይሆን የልጁ ጉዳይ እጅጉን አሳስቦት መሆኑን ሰምቻለሁ ማለት ነው። በነገራችን ላይ ከዚህ በፊትም በጣም በተደጋጋሚ እየነገርኳችሁ ነበረ። አብርሃምና ሄርሜላ ከሀገር ሊወጡ ነው። ፕሮሰሳቸው አልቆ ትኬታቸው ምናምን ሁሉ ነገር ተስተካክሎ ምናምን ያለውና አብርሃም ደግሞ ከሩታ ጋር ፍቺውን የሚፈጽም ከሆነ ልጁን ይዞ ከሀገር መውጣትን ነው የሚፈልገው ማለት ነው። እኔ ምን ሲል እንደዚህ አይነት ሀሳብን እንደሚያስብ አላቅም። የትላንትናው የሩታ ሁኔታም በጣም ነው ያበሳጨኝ በነገራችን ላይ ማለት ነው። ምክንያቱም የሆነ እየተሰራባት ያለውን ነገር ካለማወቅ ይሁን ምን ይሁን አላቅም። እኔ አሁንም ለአብርሃም ካላት ቦታ ይሁን አላቅም፣ ብቻ የምትናገራቸው ነገሮች የምታደርጋቸው ነገሮች በጣም የሚያሳዝኑ ናቸው። ትላንት ምሽት በሰራሁት ቪዲዮ ላይም ይሄንን ነገር ተናግሬያለሁኝ። እኔ ሰው ለኛ ሳይተኛልን እያደረ እኛ የዚህን ያክል የምንዘናጋ ከሆነ እጅግ በጣም አስቸጋሪ ነው እና ሩታ ላይ የተመለከትኩት ያለውት ነገር ይሄ ነው ማለት ነው። አስቡት አሁን ይሄንን ነገር እኔ ሳትሰማ ቀርታ ይሁን እኔ እንጃ የሆነ ወደ እኔ ይመለሳል ከሚል ካላት ተስፋ ይሁን አላቅም፣ ብቻ ግን በጣም ነገሮች ላይ ችላ እያለች ነው ያለችው እና ይሄ ነገር ደግሞ ዞሮ ዞሮ ይጎዳታል የሚል እሳቤ ነው ያለኝ በምንም አይነት ሁኔታ። በነገራችን ላይ ማለት ነው አብርሃም ሄርሜላን ትቶ ወደ ሩታ ሊመለስ ይችላል ብዬ የማስብበት ምንም አይነት ምክንያት የለም። ሲጀመር ወደ ሩታ የሚመለስ ቢሆን ኖሮ ይሄንን ሁሉ መስዋዕትነት ሊያስከፍለው የሚችል ምንም አይነት ጉዳይ ይኖራል ብዬ አላስብም። ምክንያቱም እስር ቤት እስከ መግባት በነገሮች የዚህን ያክል ችግር ውስጥ እስከ መግባት ድረስ ሊያስገባው የሚችል ጉዳይ ይኖራል ብዬ አላስብም፣ ከሄርሜላ ጋር የመቀጠል ፍላጎት ባይኖረው ማለት ነው። ይሄ ግልጽና ግልጽ የሆነ ነገር ነው። ከሄርሜላ ጋር የሚሆን ከሆነ ደግሞ አብርሃም ከየትኛውም ነገር በላይ ልጁን ወደሱ ማምጣት ይፈልጋል፣ ወይም ልጁ ከሱ ጋር እንዲሆን ይፈልጋል። ያ ነገር ደግሞ በቀላሉ መሆን የሚችል አይነት ነገር እንዳልሆነ በደንብ ያውቀዋል ማለት ነው። ምክንያቱም በኢትዮጵያ ሕግ መሰረት እናት እያለች ልጅ ለአባት አይሰጥም። እናት በተለይ የማስተዳደር አቅሙ ሁኔታዎች እስካላት ድረስ በስተቀር እስከሌላ ድረስ በስተቀር ለአባት የሚሰጥበት ምንም አይነት ምክንያት የለምና አብርሃም አሁን በህጋዊ መንገድ ይሄንን ነገር ተከትሎ ቢሄድ ልጁን እንደሚነጠቅ ያውቃልና አሁን ላይ ፕሮሰሶችን ጨርሶ እሷን አዘናክቶ በሆነ አጋጣሚ ልጁን ይዞ የመሄድ ፍላጎት እንዳለው አረጋግጠናል ማለት ነው። ይሄንን ነገር ደግሞ እሷ የነቃች አይመስለኝም። በቃ የሆነ ይመለሳል የሚል ተስፋ ሩታ ውስጥ እንዳለ ነው እኔ እየተረዱ ያለሁት፣ በተለይ የትላንት ምሽቱን ቪዲዮ ከተመለከትኩኝ በኋላ። ለማንኛውም እየሰማናቸው ያሉ ነገሮች እጅግ በጣም ያሳዝናሉ። እኔ የዚህ ነገር መጨረሻ ምን ሊሆን እንደሚችል አላቅም። እናንተም በብዙ ሀሳባችሁን እየሰጣችሁ ነው። ትላንት በለቀኩት ቪዲዮ ላይ ጭምር በጣም ብዙ ሰዎች ሰጥታችኋል። ብዙዎቻችሁም ሩታ ባደረገችው ነገር ስትናደዱ ነበር። አይሚን ብቻ ያው ስለሰማናቸው ነገሮች እያወራን ቆይታ እናደርጋለን ማለት ነው። ሰላም እንዴት ናችሁ የኔ ቤተሰቦች? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ዛሬ የሰማሁት መረጃ ያው ብዙዎቻችሁን የሚያስደነግጥ እንደሆነ ይገባኛል። አብርሃም ወረቀቱን መፈረም ይፈልጋል፣ ወይም ከሩታ ጋር የነበረውን የትዳር ግንኙነት መቋጨት ይፈልጋል። ግን እንደ ቅድመ ሁኔታ ምንድነው ይሄ ልጅ የሚፈልገው? ልጁን ወደሱ መውሰድ ማለት ነው። እንዳልኳችሁ ደግሞ በኢትዮጵያ ሕግ መሰረት አባት ልጅ የማግኘት ቻንሱ እጅግ በጣም ጠባብ ነው ማለት ነው እና ያንን ነገር እንደማያገኝ ስለገባው ነው እስከዛሬ ድረስ በነገራችን ላይ ወረቀቱን ሳይፈርም ሲያሻሽ ብዙ ነገር ሲያደርግ የከረሙበት ትልቁ ምክንያት ይሄ እንደሆነ ሁላችሁም ልትገነዘቡ ይገባል ማለት ነው። ያለው ብቸኛ አማራጭ የውጭ ፕሮሰሳቸውን ጨርሰዋል ከሄርሜላ ጋር። እኔ የሆነ ድንገት ይዞባት ሄዶ ምናምን የሆነ የማይሆን ነገር እንዳይፈጠር ሁሉ እየፈራሁኝ ነው። በእርግጥ የዚህን ያክል ቀላል ይሆናል የሚል እሳቤ የለኝም። ምክንያቱም ልጅን የሚያክል ነገር ዝም ብሎ ብድግ አድርጎ ተነስቶ ምናምን ይዞ መሄድ ቀላል ነው የሚል ሀሳብ ይኖረኛል ብዬ አላስብም። እሱም የህፃን አስተሳሰብ ከሌለው በስተቀር እንደዚህ አይነት ሀሳቦችን ይዛል የሚል እሳቤ የለኝም እና ብቻ ለምን ይሄንን ወረቀት እንደማይፈርም ግራ ነው እየገባኝ ያለው። ግን ነገሮችን ለማጣራት ስንሞክር ደግሞ አብርሃም ከሩታ ጋር የሚለያይ ከሆነ
በየትኛውም መስፈርት ልጁ ከሱ ጋር እንዲሆን ይፈልጋል ማለት ነው። ለዛም ነው እስከዛሬ ድረስ ወረቀቱን ሳይፈርም ሲተሻሽ ምን ሲል ብዙ ነገሮችን ብቻ ሲያደርግ የከረመው ማለት ነው። ወደ ሩታ ጉዳይ ስንመለስ ደግሞ ሩታ የአብርሃም ጉዳይ እንዳልቆረጠላት እኔ ትላንትና አረጋግጫለሁ ማለት ነው። አንዳንድ ጊዜ የምር ፍቅር እኮ በጣም አስቸጋሪ ነገር ነው። እኔ ያው ከዚህ በፊትም እናውቃለን እኮ አብርሃም የሩታ ደካማ ጎን መሆኑን በደንብ ጥንቅቅ አድርገን እናውቃለን። ግን በዚህ ልክ ደግሞ ይሆናል ብዬ አላስብም። ምክንያቱም ከሰሞኑ ስታደርጋቸው የነበሩ ነገሮችን ስናይ እቺ ልጅ በቃ የሆነ ነገር እንድናስብ አድርጎን ነበረ። ግን ትላንትና ያየነው ነገር አሁንም አብርሃም ውስጥ ወይም ለአብርሃም ያላት ስሜት እንዳልቀነሰ ነው እያየን ያለ ነው። አዎ እኔ ምንም የሚገርም ነገር እኮ አይደለም። ግን በነገራችን ላይ ባይቀንስም ምንም ብትወደውም ረጅም ጊዜ አብረው በፍቅር አሳልፈዋል። ብዙ ነገሮችን አብረው አሳልፈዋል። በቀላሉ ከውስጧ ልታወጣው የምትችለው አይነት ሰው አይደለም። ያው የሚሰራው ስራ እንደዚህ እንድትሆን ቢያደርጋትም እሱ ያደረጋቸው ነገሮች እንደዚህ አይነት ነገር ውስጥ እንድትገባ ቢያደርጋትም በቀላሉ የእሱ ፍቅር ከውስጡ ይወጣል ብሎ ማሰብ አስቸጋሪ ነው እና ያንን ነገር ነው ትላንትና የተመለከትኩ ያሉት። ይሄ ነገር እኔ አይደብረኝም። የሆነ እሱ ለእሷ ያለው ቦታ ነው እንጂ የሚያናድደኝ ይሄ ነገር በመሆኑ እኮ አይደብርም እኮ። ግን እሱ ለእሷ ያለው ቦታ እጅግ በጣም የሚደብር ነው በነገራችን ላይ ማለት ነው። ሆን ብሎ ነው በነገራችን ላይ አሁን ትላንትና አቤልንና ሄርሜላን የላካቸው። እኔ እቺ ልጅ ስትበሽቅ ስትበሳጭ ምን ሊያገኝ እንደሚችል አላውቅም። ብቻ ግን ያው እንደዚህ በሆነችበት አጋጣሚ ብዙ ጊዜ ነጥብ ትጥላለች እና ትላንትና ነጥብ ጥላን ያየሁት ማለት ነው። በቃ የሆነ ያላትን እንትን በደንብ ማረጋገጥ ይፈልጋል እና በደንብ ብዙ ነገሮችን ቼክ አድርጎ የተመለሰ ነው የሚመስለኝ ማለት ነው። በትላንቱ ኮንቨርሴሽን ሩታ በጣም በቃ እኔ ለአብርሃም አሁንም ድረስ ያላትን ቦታ በደንብ ነው ያየነው እና ኒንጃ በኋላ ይሄ ነገር እንዳይጎዳሽ ነው የምፈራው። ምክንያቱም እሱ ለይቶለታል፣ ምንም ጥርጥር የለውም። እሱ ለይቶለታል። እሱን መካድ አንችልም ሁላችንም እና በኋላ ዞሮ ትልቅ ሌላ ጉዳት ውስጥ እንዳይጥልሽ ነው። ብዙ ነገሮችሽን ሊያሳጡ እያሴሩ እየተንቀሳቀሱ ያሉ ሰዎች እስከሆኑ ድረስ እኔ እንጃ ብቻ ከባድ ነው ሊሆንብሽ የሚችለው። ስለዚህ ቆፍጠን ብለሽ ማድረግ ያሉብሽን ነገሮች ማድረግና ማድረግ ነው ያለብሽ። አሁን አንቺ እንደዚህ እንትን በምትዩ መንገድ አብርሃምን መመለስ አይቻልም። በነገራችን በቃ አንድ ጊዜ ልቡ እንትን የሄደ ሰው ያንን ሰው በቀላሉ መመለስ አይቻልም። በነገራችን ላይ በተለይ ደግሞ እኔ እንጃ። ለማንኛውም ግን ማለት ነው እቺ ልጅ ብዙም ያወቀች አይመስለኝም። ከጀርባዋ ግን ትልቅ የሆኑ ሴራዎች እየተሰሩባት ነው። አብርሃም ወረቀቱን የማይፈርምበት ትልቁና ዋነኛው ምክንያት ልጁን በእጁ ማስገባት ስለሚፈልግ ነው። እንዳልኳቸው ደግሞ በኢትዮጵያ ሕግ መሰረት ልጁን በቀላሉ ወደሱ ማምጣት እንደማይችል ሁላችንም በደንብ ጥንቅቅ አድርገን እናውቃለን። እሱም ጠንቅቆ ያውቀዋል። ለዛ ነው መፍትሄ እስኪያገኝ ድረስ ይህንን ነገር እያድበለበለ እያንከባለለ ማቆየት የሚፈልገው። በነገራችን ላይ ወረቀቱን ከፈረመ በኋላ ቀጥታ ወደ ንብረት ክፍፍሉ ከዛ ደግሞ ለልጁ የሚደረገውን ተቆራጭ ይነጋገራሉ እንጂ ከዛ በኋላ ነገሮችን ማስተካከል እንደማይችል ስለሚያውቅ ነው። በነገራችን ላይ እያንዛዛ ያለው ወረቀቱንም አልፈርምም ብሎ እዚህ ደረጃ ላይ እየደረሰ ያለውና እኔ ልጁን ድንገት ይዞባት ከሀገር ወጥቶ ጉድ እንዳያደርጋት ትልቅ የሆነ ፍራቻ አለኝ በነገራችን ላይ ማለት ነው። አይሚን አዎ ቅድምም ብያችኋለሁኝ ቀላል እንዳልሆነ አውቃለሁኝ። ዝም ብሎ ልጅ አንስቶ ይዞ ከሀገር መውጣት ቀላል ይሆናል ብዬ አላስብም። ግን ድንገት ደግሞ በሆነ አጋጣሚ ይሄ ነገር ከተፈጠረች ልጅ ምን አይነት የስነ ልቦና ጉዳት ሊደርስባት እንደሚችል አስባችሁታል? ሁሉንም ነገሯን ስታሳጣት ማለት ነው ሄርሜላ በስተመጨረሻ አንድ ተስፋ የምታደርግባትን ልጇን አሳጣቻት ማለት እቺ ልጅ ቆማ በሁለት እግሯ ለመሄድ እጅጉን ነው የሚከብዳት እና በጣም ጥንቃቄ ማድረግ አለባችሁ። በተለይ በእሷ ዙሪያ ያላችሁ ሰዎች እኔ በጣም ነው የሚያናድዱኝ። በነገራችን ላይ በእሷ ዙሪያ ያሉ ሰዎች እንዳለ ማለት ነው ከወንድሞቿም ጀምሮ እንዳለ ፋሚሊዎቿ በጣም ነው የሚያናድዱኝ ማለት ነው። ነገሮችን የሚያዩበት መንገድ፣ ልጅቷ የዚህን ያክል ስትሰቃይ የሚመለከቱበት መንገድ ብዙም ደስ የሚል አይደለም። ብቻ ለማንኛውም የሚፈጠሩ ነገሮችን አብረን እናያለን። ምን ሊፈጠር እንደሚችል እስኪ አብረን እናያለን። ምሽት ላይ በሚለቀቁ ቪዲዮዎች ዙሪያ ሀሳባችንን እንሰጣለን። እወዳችኋለሁ። ይመቻችሁ።